ያው ትዬ ሱሪዋን እንዴት አየሽው? ቀና በይ። ዞረሽ አሳያት። ይህን ይመስላል አንደኛው ሱሪ። ሁለተኛውን ሱሪ ደግሞ ለብሰሽ ነው። ይኸውልሽ ትዬ የመጀመሪያ ልብሷ ይሄን ይመስላል። ምር ብሎብሻል። ቴንክ ዩ በጣም ያኛውን ቀየረሽ ነው የተለየ። ሰሪ ይኸው እንግዲህ ቤተሰብ አምሮብናል። እስቲ እንዳባት ልበል። በጣም እናመሰግናለን እህቴ፣ እግዚአብሔር ያክብርልን። በጣም የሚያምር ልብስ ነው። እንግዲህ ቪዲዮ እንቀጥልበታለን በዚህ ሳምንት ብለን እናስባለን። በሚገርም አለባበስ፣ በሚገርም ጫማ ፏ ድምቅ ብለን እንመጣላችኋለን እና በጣም እናመሰግናለን። ደርሶናል መልእክትሽ። እግዚአብሔር ያክብርልን፣ እድሜ ጤናውን ያብዛልሽ። ፏ ድምቅ እንዳደረግሽን ቤትሽ ፏ ድምቅ ይበል አይደል? አሜን። ይበል ማለት እግዚአብሔር በረከቱን አትረፍርፎ ይስጥሽ፣ ካወጣሹ በላይ ጨምሮ ይስጥሽ ነው የምልሽ። በጣም እናመሰግናለን። እንደዚህ እንዳሳመርሽን እግዚአብሔር ያማረ ነገር ይስጥሽ። በጣም ያምራል፣ ወደነዋል። በነገራችን ላይ ሩታን አሸማቀቅኩኝ ብላችሁ እራሳችሁ ናችሁ የተዋረዳችሁት ማለት ነው። ሩታን በፍጹም ማሸማቀቅ አይቻልም። የኔም ቦቀቅላ ሁለተኛው ቪዲዮ ላይ ደግሞ ሚጥጥዬ እኮ ናት። ከዛሬ ዓመት በፊት የተቀረጸ ቪዲዮ ነው በነገራችን ላይ ይሄ ቪዲዮ ማለት ነው። እና አሁን አቦል ቶና በረካ እያሉ አዲስ ፌክ አካውንት ከፍተው እየለቀቁት ነው ማለት ነው ቪዲዮን እንደ አዲስ። ኖርማል እኮ ነው ይሄ፣ ኖርማል ነው። ማንም ሰው ስጦታ ይሰጣል። እንደውም ጎበዝ ናቸው እነሱ በቪዲዮ ስራዬንም ብለው አመስግነው ልከውላችሁ፣ እናንተ ግን ቃላችሁን በላችሁ ማለት ነው። በጣም ታሳፍራላችሁ። አንድ ሰው ቃሉን ማጠፍ የለበትም። ገብቷችኋላ? እና እሷ ደግሞ ምንም የምታፍርበት ነገር የለም። በቃ እንደውም ጎበዝ አመስጋኝ እንደሆነች አስመስክራችኋልና የኔም ቦቀቅላዬ ማለት ነው። ገና ሕፃን እያለች እኮ ነው። ወይኔ የኔ ትንሽዬ እዩትማ ቪዲዮን የምር እና ሁለታቸውም ደግሞ ማች የለበሱበት የሆነ ታይም ላይ ታስታውሱ ከሆነ እነሱ ቤት ድግስ ምናምን ነበር እና እንደውም በጣም ብዙዎች ተሰብስበው ጠርተው ያበሏቸው ጊዜ ታስታውሳላችሁ። እነ ብሩክ እነ ሃይሚ በጣም እነ ሚፍታህ ሳይቀሩ ተጠርተው ድግስ ነበረ፣ ፕሮግራም ነበር እና የዛን ጊዜ ማች ነው የለበሱት ማለት ነው። እና እንደውም አሪፍ ጫማ ጋር ሲለበስ ምናምን የበለጠ ያምራል እያለ ነው እንትና አብርሽ ማለት ነው። እና ሩታን አሁን እዩዋት በቃ እንደውም ከፊልተር ነፃ ምናምን ይሄ ናቹራል የሆነ ፌሷ በጣም ያምርባታል ማለት ነው። አሪፍ ቸኮሌት ከለር ነው ያላት እና ምንም በቃ ይቺው የምናቃት ናት የምናቃት። እንደውም ኖርማል ፎቶ እንዲሁ በጣም ያምራል። አሁን ይሄ ኖርማል ቀረጻ ነው፣ በቃ የስልክ ኖርማል ቀረጻ ነው። ገባችሁ? እና ይኸው አቋሟም ቅርጿም ሁሉ ነገሯ እንዳለ ነው። እንደውም ይሄኛው የተፈጥሮ እንትኗ ያምራል ማለት ነው። እና እሷን አሸማቀቅን ብላችሁ ስትፖስቱ እናንተው ናችሁ የምትዋረዱት ማለት ነው። ገባችሁ? እና አዲስ ከዚህ በፊትም የዛሬ ስንት ወር ነው እንደዚሁ እየለቀቁ ነበር። እንደውም ይሄ ቀይ የለበሱትን በድጋሚ ነው ዛሬ የፖሰቱት። እና ይሄኛው ሁለቱ ግን ወደፊት ያለው በተለይ በጥቁር ሱሪ የለበሰችው እሱ እንደውም አዲስ ነው የተፖሰተ ሶሻል ሚዲያ ላይ እና በቲክታክ ተፖስቶ ነው እየተፖሰተን። ይሄን 2 ቀን በቃ ፖስት እያደረገች ነው። እንደውም ቻናሉን ክሬት ካረገችው ቲክቶኩን 2 ቀኗ ነው ልጅቱ ማለት ነው። 2 ቀኗ ነው። እና አሁን ፖስት ኖርማል በምናውቃችሁ አካውንታችሁ ራሱ ብትፖስቱት በቃ ኖርማል ነው፣ ችግር የለውም። እናንተ ቃላችሁን ላጠፋችሁ ይብላኝላችሁ እንጂ አሁን ምንድን ነው የሚያመለክተው? ማለት ጥሩ ነገር አደረግን ለማለት ነው ወይንስ ሩታን ለማሸማቀቅ? ከዚህ በፊትም ፖስታችኋል። እሷ እንደማትሸማቀቅ አስረግጣ አሳየቻችሁ። ገባችሁ? እና ምን እንደሆነ አላማችሁ ራሱ እኔ እየገባኝ አይደለም ማለት ነው። እንደውም ደስ አለን፣ የበለጠ እንድንወዳት አደረጋችሁን። ማለት
ሩቲ እንዲሁ ኖርማል እንትን ላይ ራሱ በጣም ነው የምታምረው። ማለት ደስ ያላት ልጅ ናት። ከዚህ በፊት ራሱ አሚ ሀበሻ ፖስታት የነበረው የምግብ ቤቱ ምርቃት ጊዜ ማለት ነው፣ የሜላት የምግብ ቤቱ ምርቃት ጊዜ የተቀረጸችው ቪዲዮ ላይ ፎቶ ላይ ማለት ነው፣ ቪዲዮም ነበረ ፎቶም ነበረ እና እዛ ላይ ራሱ በጣም የምታምር ልጅ ናት። የሆነ በቃ አለ አይደል የሚስብ ውበት አላት፣ ደስ አላት እውነት። እና ልጅቷ ተወዳጅ ናት፣ አክተር ናት፣ ስማርት ናት፣ ስራዋን ጠንቅቃ በብቃት የምትወጣ ጀግና ናት። እና አትንጫጩ ደግሞ ማለት ነው። ዛሬ በሰራቸው ቪዲዮ ራሱ በጣም ተንገበገባችሁ፣ ተቃጠላችሁ። አትቃጠሉ። የሰው ልጅ ራሱ እየሸቀለባት ራሱ እየነገደባት መልሶ ምቀኛ ሲሆን ደግሞ ይደብራል ማለት ነው። እና አብርሽ አይሰማችሁም እንጂ እሷና እሱን ለማለያየት በጣም ነው የምታሳፍሩት ማለት ነው። በሩቴ ላይ ብዙ ሴራ አሴራችኋል። አብርሽ ኃይለኛ እንደሆንባት፣ ክፉ እንደሆንባት፣ አስቤዛ ገንዘብ ብር እንዳይሰጣት በጣም ብዙ ነገር ያደረጋችሁ ልጆች አላችሁ። ግን ደግሞ መስሚያዋ ጥጥ ነው። ገባችሁ? መስሚያዋ ጥጥ ነው። ከሷ አልፎ ለእናንተ ተርፋ ራሳችሁን እንድትቀይሩ ገንዘብ እንድታገኙ እያደረገቻችሁ ነው ማለት ነው። እና አብርሽና ሩታ እዚህ ጋር ቪዲዮ ላይ በማች እያያችኋቸው ነው ማለት ነው። ጩጫ ነበሩ እኮ ግን ትንሽ የሰውነት ለውጥ ምናምን እያመጡ የመጡት ከመቼ ወዲህ ነው? ሸገር ከገቡ በኋላ። ከዛ በፊት የሆነ ቃል እንጃ ተከብላችሁ እያቸው በፊቱን ቪዲዮ ሁላ ሳይቀርና ከዛም በኋላ አብርሽም ጅም ገባ፣ ሩቲም እንደምታያቸው በቃ ትልቅ ሰው እየሆኑ መጡ ማለት ነው። አሁን አሪፍ ላይ ነው ያሉት እና ሩቲ ጠንካራ ናት። በነገራችን ላይ ጠንካራ ናት፣ እጅግ በጣም ከሚባለው በላይ ጠንካራ ሴት ናት ማለት ነው። እና ሁሉን ነገር ተቋቁማ ይህን ሁሉ ነገር ተቋቁማ በደንብ እስካሁን ድረስ የቆየች ናት። እና ከሚዲያ ትጠፋለች ብላችሁ አስባችሁ ነበር፣ ግን አይሳካላችሁም። በነገራችን ላይ የሄርሜላ አንዳንድ አድናቂዎች ሄርሜላ ከዚህ በኋላ ካልመጣች ዩቲዩብ ላይ እኔም አልመጣም አልኖርም የምትሉ ልጆች አላችሁ ማለት ነው። እና መልካም ጉዞ ብለናል። ሲቀጥል ደግሞ ከዚህ በፊትም ሩታን እጠላታለሁ አብርሽ ጋር ራሱ አላያትም ቪዲዮ ሲለቁ እያላችሁ ነበር። ካላያችሁ ታዲያ እንዴት የአብርሽ አድናቂ ሆናችሁ? እንዴትስ በየት ብላችሁ የሄርሜላ አድናቂ ሆናችሁ? ቪዲዮ ስለምታዩ አይደል? ቪዲዮ ስለምታዩ ነው የእሷ አድናቂ ሆናችሁ። ሲቀጥል ደግሞ እናንተ ወደዳችኋት አልወደዳችኋት እሷ ከጥፍር ቁራጭ አትቆጥራችሁም። እንዲህ ከምትረገጠው እንትኗ ራሱ ከጫማው አጣቢ ራሱ አትቆጥራችሁም። ምንስ ሊጨምርላት ምንስ ሊቀንስባት? እንደውም ተገላገለች። እንኳንም ጠላችኋት። ወዳጇ እጥፍ ድርብ በጣም ብዙ ነውና ፈጣሪ አይጥላ እንጂ ሰው ጠላ አልጠላ። እና የኔ ውዶች የአሁኑ ቪዲዮአችን ይህንን ይመስላል። በቀጣይ ቪዲዮ ደግሞ እንገናኛለን። ሰብ ላይክ ማድረጋችሁን አትርሱ። ሁሌም ከጎኔ ሆናችሁ የምታበረታቱኝ ኮፒ ሊንክ፣ ላይክ፣ ሼር የምታደርጉ እውነት ፈጣሪ ከፍ ያድርጋችሁ። ፈጣሪ ሰው ከሚያስባችሁ በላይ ከፍ ብላችሁ ተገኙ። የድርጅት ባለቤት ፈጣሪ ያድርጋችሁ። ወዳችኋለሁ። ሰላም ቆዩልኝ።